ብዙ ጊዜ ሰዎች በህይወታቸው ውስጥ ለውጥን ከፈለጉ በህይወታቸው ውስጥ ለውጥን የሚያመጣ ተአምራት ድንቅን ምናምን አይደለም። በህይወት ላይ ለውጥን የሚያመጣው ክርስቶስ ላይ የሰዎች አይን ሲቀመጥ ብቻ ነው። ከዛ ውጪ ለውጥ አያመጣም። የዕብራውያን ጸሐፊ ሲናገር ሙሴን አስታወሳችሁት? ከግብጽ ይዟቸው የወጣ ሰዎች 40 ዓመት በምድረ በዳ እንደነሱ አይነት ድንቅና ተአምራት ያየ የለም። ቀን በደመና አምድ፣ ሌሊት በእሳት አምድ መንፈስ ቅዱስ ይከተላቸው ነበር። ባህር ሲከፈል ያየ ህዝብ ነው። ተአምራት ለጉድ የተመለከተ ህዝብ ነው። ግን እግዚአብሔር ከነዓን ወደምትባል ምድር አይኖቻቸውን እንዲያነሱ ፎከሳቸውን እግዚአብሔር ከነዓንን እንዲመለከቱ ይናገር ነበር። ብዙዎቹ ግን ለመውጣት ነው እንጂ ፎከስ የነበራቸው ለመውረስ ፎከስ አልነበራቸው።